ሰላም ሰላም የዩቲዩብ ተከታታዮቼ እህትና ወንድሞቼ ባላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን እናንተም ሰላም እንደምትሆኑ ተስፋ እያደረግኩኝ ዛሬ አንድ ነገር ይዤላችሁ መጥቻለሁ። የዛሬ አንዱ ነገር ደግሞ አሁን ብዙ ጊዜ ቆዳችንም ያረጃል። ቆዳ ማርጀት ማለት በቃ አላደል ብዙ ጊዜ ፊታችን የሆነ የመጨማደድ ኦር የመያዝ ኦር አንዳንዴ ደግሞ የሆነ እንደዚህ ቅርፊት ነገር የማድረግ ከንፈራችንም ጭምር ማለት ነው። ከንፈራችንም ጭምር ብዙዎቻችን የሆነ አንዳንዴ ትንሽ አንድ ነገሮችን ወይ በሰራን ኦር ደግሞ የሆነ ውስጣችን በከፋን ነገር ውስጥ ይኸው በነገራችን ላይ ብዙ ጊዜ ወደ ውጭ የሚታዩ ነገሮች ውስጣችን የሆነ ነገር ሲኖርብን ነው። እና አሁን እኔ ራሴ ቤቴ ውስጥ ከምጠቀመው ነገር ብዙ ጊዜ ከንፈሬ ይደርቃል። እኔ ከንፈሬ በጣም ብዙ ጊዜ ይደርቅብኛል። ግን ያው አላል ብዙ ጊዜ ያው ቻፕስቲክ እንጠቀማለን፣ ቫዝሊን እንጠቀማለን። ብዙ ነገር የየራሳችን የሆነ ውህድ ኦር ደግሞ ብዙ ነገሮችም ስላሉ ለከንፈር የምንጠቀማቸው ነገሮች ከድርቀት ብዙ ነገር እያደረግን እየተከላከልን ሊሆን ይችላል። ግን እኔ ከነዛ ከማደርጋቸው ነገሮች ቤት ውስጥ በሚዘጋጁ ነገሮች ነው። እኔ ብዙ ጊዜ ከንፈሬን የከንፈር መድረቄን ብዙ ጊዜ ከንፈሬ እንደምታዩት ንጹህ ነው፣ ግን አንዳንዴ የሆነ ይደርቃል፣ ከንፈሬ ይደርቃል። እና ከንፈሬ በሚደርቅበት በተለይ በጣም ስናደድ የሆነ ውስጤ በጣም የሆነ ነገሮችን ሲይዝ በቃ ሲከፋኝ ውስጤ ላይ ምናምን ብዙ ጊዜ በፊቴ ነው የሚታየው። የብዙዎቻችን ነው ደግሞ ይሄ ማለት ነው። ፊታችን ላይ የሚታይ ነገሮች ከንፈሬ ላይ ብዙ ጊዜ የሆነ በቃ በጣም ወይ የሆነ አላደል የሆነ ውሃ ጥም አይነት ነገር በጣም በብዛት ውሃ ጠምቷችሁ ሳትጠጡ ለረጅም ጊዜ ወር የምትቆዩት ሰዓት አለ አይደለ? አሁን እንደዛ ከሆነ ምናምን ብዙ ጊዜ ከንፈሬ ይደርቃል። በብዙ አይነት ምክንያቶች ብቻ ከንፈሬ ይደርቃል። እና ከከንፈሬ ውስጥ ግን የምጠቀማቸው ቤት ውስጥ የምጠቀማቸው ነገሮች አንድ ነገር ልንገራችሁ። አንደኛ ንጹህ ማር ነው። ንጹህ ማር ነው። ይሄ ንጹህ ማር ነው። ንጹህ ማር ነው። ይሄን በቀላሉ እንደዚህ አድርጌ እጠቀመዋለሁ። ይሄ እንደዚህ አድርጋችሁ ከንፈራችሁ ላይ ከዛ ምን አለኝ እዚህ ደግሞ ስሱ ፌስታል፣ ይሄ የሰሃን ኦር ደግሞ የምግብ መጠቅለያ ነው። ግን አጋጣሚ ሆኖ እሱ ስላለቀ ይሄ የአንዳንድ ነገሮች የምናደርግባቸው ነገሮች በትንሹ የሚደረግ ነገሮች ናቸው። አድርገን ፕላስቲክ ፍሬዘር ውስጥ የሚቀመጥ ነው። እሱ እስከሌለኝ ድረስ አሁን በቀላሉ በዚህ ማድረግ እችላለሁ። እርግጥ ስስነቱ አንድ ነው። ከዛ ከንፈራችሁ በዚህ አሁን 15 ቀን አደረገ 15 ደቂቃ አረኩኝ። ከዛ ምን አደርጋለሁ? ከዛም ያው በዚህ በንጹህ ሶፍት ትንሽ ውሃ አለው። ከዛ ከንፈራችንን እንጠርገዋለን። ከዛ ከንፈራችንን ከጠረግነው በኋላ ምን እናደርጋለን? ቫዝሊን አለ። ይቅርታ። ከዛ ይሄው ቫዝሊን ነው፣ ኖርማል ቫዝሊን ነው። ከዛ እንደዚህ አድርጋችሁ በትንሹ አያችሁ፣ እንደዚህ አድርጋችሁ ከንፈራችሁን ማሳመር ትችላላችሁ ቤታችሁ ውስጥ። ስለዚህ የዛሬ ትምህርታችን ይሄን ይመስላል። ሞክሩት። በተለይ ከንፈራችሁ ለሚደርቅባችሁ፣ እግዚአብሔርን ከምሬ ነው፣ ከንፈራችሁ ለሚደርቅባችሁ እኔ ራሴ የምጠቀመውን ነገር ነው ያሳየኋችሁና ከለሩ ራሱ ሲያምር። ቴንክ ዩ ሶ ማች